የዘንድሮ የአረንጓዴ አሻራ መሪ ቃል ተስፋን መትከል ይላል። ተስፋን መትከል የነገን ብሩህ ታሪክ ዛሬ መጻፍ ነው። ተስፋን መትከል የተስፋችን ስሮች ወደ ታች ዘልቀው እንዲገቡ በማድረግ የብልጽግና ግንዶች ወደ ላይ እንዲያድጉ፣ የብልጽግና ቅርንጫፎች ወደ ጎን እንዲስፋፉ፣ የብልጽግና ፍሬዎች ከተከልነው ዛፍ የምንበላው የምንሸጠው ሀብት እንዲሆኑ የሚያስችል ነው። ተስፋ አረንጓዴ መቀነት ነው። አረንጓዴ መቀነት ስለሆነ ሀገርን ያለብሳል። ቅድም እንዳያችሁት የገረጣን የነጣን ስፍራ በአረንጓዴ በለምለም ልብስ ያለብሳል። ተስፋ አረንጓዴ ጸዳል ነው። መንፈስ ያድሳል። እዚህ ቦታ የሚቀመጥ ማንም ሰው ይህንን ተራራ ይህንን ሐይቅ አይቶ ውስጡ ደስታ የማይሞላ ሐሴት የማይላበስና የመረጋጋት ስሜት በውስጡ የማያድርሰው አይኖርም። ተፈጥሮ እንደዚህ አይነት ጉልበት አለው። የተረበሸም ማንነት የማከም ጉልበት አለው። ይህ አረንጓዴ ጸዳል መንፈስ ያድሳል። አረንጓዴ ወርቅም ነው ተስፋ። አረንጓዴ ወርቅ ቢዋቡት ጌጥ ነው፣ ቢነግዱ ቢሸጡበት ደግሞ ሀብት ነው። ቡናን ተመልከቱ። ከ600 ሚሊዮን ዘንድሮ 3 ቢሊዮን ገደማ ኤክስፖርት እንደርሳለን። ስንረከብ 600 ሚሊዮን ነበር። ዛሬ 3 ቢሊዮን ደርሰናል። ይህ የአረንጓዴ አሻራ ውጤት ነው። ተስፋ አረንጓዴ ውርስ ነው። ትውልድ የሚኮራበት ብሩህ ነገ ዛሬ የሚሳልበት የሚጻፍበት፣ ልጆቻችን ይህንን ባህል ይህንን ልምምድ ይዘው ያደጉ እንደሆነ የበለጸገ አረንጓዴ የለበሰ ከጓሮ ከማሳው የሚበላ የሚሸጥ የሚሸመትበት ሀገር ስለሚረከቡ እንደኛ በደህንነት በችግር በእርዳታ የሚታወቁ ሳይሆኑ በልተው ጠግበው ማገዝ የሚችሉ እንደሚሆን ምንም ጥርጥር የለውም። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጠል ድረስ ኢትዮጵያ የተረጅነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም።